አቅም ያለው ሰው ተከራይቶ የሚኖርበትን ቤት ላሳያችሁ ነው። ግቢው 500 ካሬ ሲሆን G+1 ነው። ከታች ደግሞ ሰፊ የሆነ ቤዝመንት አለው። ለተለያየ አገልግሎት መዋል የምትችሉት ከቤቱ ስር የምናገኘው ቤዝመንት ነው። ይሄን ቤት ስትከራዩ ለፈለጋችሁ አክሰስ ማድረግ የምትችሉት ቤዝመንት ነው። ሳሎኑ እንደምታዩት በጣም እጅግ ሰፊ የሆነ ሳሎን ያለው እንዲሁም እዛ ጋር ኦፕን ኪችን አለው። የዚህም ቤት ዋጋ ከመንገሪ በፊት አንድ የምወስዳችሁ ቦታ አለ፣ ተከተሉ። እዚህ ጋር በነገራችን ላይ አንድ መኝታ ቤት አለ። መኝታ ቤቱ በጣም ሰፊ ነው። የራሱ የሆነ ቁም ሳጥን ያለው ሻወር፣ ሽንት ቤት ያለው ቤት ነው። ይሄን ሳሳያችሁ ማስተር ቤድሩም እንዳይመስላችሁ። ከማስተር ቤድሩሙ ቀድሞ ግን እዚህ ፍሎር ላይ 3 መኝታ ቤቶች ሲኖሩ የራሳቸው የሆነ ሻወር፣ ሽንት ቤት አለ። ይሄን ቤት ከፍሎ የሚኖረው ሰው የሚተኛበት ማስተር ቤድሩም ምን ይመስላል? ዋው! እዩት ስፋቱ። አልጋ ብቻ ሳይሆን ሶፋ ማስቀመጥ የሚችል እንዲሁም እዚህ ጋር ደግሞ በጣም ቆንጆ የሆነ ቪው የሚታዩበት ባዙሩሙ ደግሞ ምን እንደሚመስል እዩት። ታዲያ ልብስ መቀየረው የት ነው እያላችሁ ሊሆን ይችላል። ይሄ የምታዩት ክፍል መኝታ ቤት አይደለም፣ የዚህ ቤት ልብስ መቀየሪያ ነው። ይሄ ቤት የሚገኘው ሰሚት ፍየል ቤት ሲሆን ከዋናው አስፋልት 100 ሜትር ገባ ብሎ ነው። ግቢው ደግሞ ከ6 በላይ መኪና ማቆም ይችላል። ቅንጡ የሆነ የጥበቃ ቤት ያለው፣ ከኋላ ሰርቪሱ ላይ ደግሞ ለእንግዳ ማረፊያ፣ ለሰራተኛ መኝታና ክሎዝድ ኪችን አለው። የዚህ ቤትን ዋጋ ስንት ገመታችሁት? 300,000 ብር፣ 200,000 ብር አይደለም፣ 150,000 ብር ብቻ ነው። ለመኖሪያ ቤት ብቻ አይደለም፣ ለክሊኒክ፣ ለኤምባሲ እንዲሁም ለተለያዩ ድርጅቶች መሆን ይችላል። ከስር የማስቀምጠው የግል ስልኬ ነው፣ ይደውሉልኝ።